ሰላም ውድ የአጋቦስ ቤተሰቦች፣ ዛሬ እየላችሁ የመጣሁት ከባለፈው ሳምንት የቀጠለው የሶስተኛ ሳምንት በቅዱስ ያሬድ የተሰየመው ምኩራብ ተብሎ የሚጠራው የሶስተኛ ሳምንት የዐቢይ ጾም ሳምንት ነው። ይህም ደግሞ ከዚህ በታች እናየዋለን። ያው በባለፈው ሳምንት ቅድስት ከተባለው መልካም ነገርን እንደገበያችሁ ተስፋ አደርጋለሁ። ከዛሬው ደግሞ መልካም በረከትን የምታገኙበት እንደሚሆን ተስፋ አደርጋለሁ። ምኩራብ የሚለውን ሳምንት ያው ቅድም እንዳነሳሁት ቅዱስ ያሬድ የሰየመው ነው። ሶስተኛ ሳምንትም ነው። አምልኮተ እግዚአብሔር ለመፈጸም አይሁድ ከሚሰበሰቡባቸው ስፍራዎችም ዋነኛው ስፍራ ምኩራብ ተብሎ ይጠራል። ቅዱስ ያሬድም ሶስተኛው የዐቢይ ጾም ሳምንት ምኩራብ በሚል ስያሜ የሰየመው ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ ተገኝቶ የቤተ መቅደሱንም ክብር ማስጠበቁን በማሰብ ነው። በዚህ ሳምንት የሚሰበከው የዳዊት መዝሙር የቤተ ቅንዓት በልታኛችንና የምሰድቡም ስድብ በላይ ወድቋልና ነፍሴንም በጾም ቀጠዋት። መዝሙር 68 ከቁጥር 9 እስከ 10። ቤተ ጸሎት የተባለች ምኩራብን ከግብሯ ውጪ ለመናገጃና መለወጫ ተግባር ያዋሏትን ነጋዴዎችን ለዋጮች ጌታችን በጅራፍ እየገረፈ ርግቦችና ሌሎች እንስሳት ከቤተ መቅደስ በኃይለ ስልጣኑ አስወጥቷል። ዮሐንስ 2 ከቁጥር 12 እስከ ፍጻሜ። ከዚህ አንጻር አማናዊው ሕያው የእግዚአብሔር ቤተ መቅደስ የተባለ ሰው ልጅ ሰውነት ከተፈጠረበት ዓላማ ውጪ ሌላ ተግባር ቢፈጸምበት እግዚአብሔር እንደሚቀጣ የሚያስገነዝቡና በቅዱሳን መጻሕፍት የተመዘገቡ ኃይለ ቃላት የተነበቡ የሚተረጎምባቸው ሳምንት ነው። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 16-17 ያሉት ናቸውና በቀጣይ ሳምንት የሚመለከተው ደግሞ አራተኛው ሳምንት ሲሆን ይህም ስያሜው በቅዱስ ያሬድ የተሰየመ ነው። ስሙም ምጻጉዕ ይባላል። ያው ወስብሐት ለእግዚአብሔር። ይቆየን። እንደ እግዚአብሔር መልካም ፍቃድ በቀጣይ ሳምንት የአራተኛው ሳምንትን ይላችሁ ቀርባለሁ። ይቆየን።